ሰላም እንዴት ናችሁ? ውድ የነጋቲው ቤተሰቦች እኔ በጣም ደህና ነኝ። እናንተም በያላችሁበት ደህና ሰላም ጤና እንደሆናችሁ ተስፋ አደርጋለሁ። ዛሬም ደግሞ በአዲስ ቪዲዮ ተገናኝተናል። በጣም ጠቃሚ የሆኑ የአፋን ኦሮሞ 15 የአፋን ኦሮሞ ቃላትን እንማራለን ማለት ነው። እነዚህ ቃላት በጣም ጠቃሚዎች ናቸው። የተለያዩ ቦታ ስትሄዱ ይጠቅሟችኋል። ብዙ ተናጋሪዎች የአፋን ኦሮሞ ተናጋሪዎች ሲናገሯችሁ ትሰማላችሁ ማለት ነው። ዱበቶን አፋን ኦሮሞ የሮባ የዱበተን ኒ አገርቱ ዮካን ኒ ዳጌሹ ጀቹዳ። ስለዚህ ከኔ ጋር ሁኑ። አዲስ ሆናችሁ እንደተለመደው ሰብስክራይብ፣ ላይክ፣ ሼር። ኦኬ ምንድነው የሚለው? አንደኛው ሮባ ይላል። አንደኛው ሮባ ማለት ዝናብ ማለት ዝናብ ሮባ የሚባል ስምም አለ። ያው ዝናቡ ማለት ነው። ዝናቡ የሚባል ስም በአማርኛም አለ አይደል? ያው የስሙን አይደለም ያልኩት። ሮባ ማለት ዝናብ ማለት ነው። ሮባ ዝናብ። እሺ የሚቀጥለው ዱሜስ ማለት ዳመና ማለት ነው። ዱሜስ ዳመና። ኦኬ ዳመና ነው። ዱሜስ ማለት ሆአ ማለት ደግሞ ሙቅ የሚሞቅ አለ አይደል? ሞቃት የሆነ ሆአ እንላለን ማለት ነው። ለምሳሌ ቢሻን ሆአ ካልን የሞቀ ውሃ አልን ማለት ነው። ሙቅ ውሃ አልን ማለት ነው። ሌላው የሆአ ተቃራኒ ደግሞ ቆራ እንላለን። ቀዝቃዛ ማለት ነው። ቆራ እንላለን ማለት ነው። ቀዝቃዛ እንላለን። ሌላው ንፋስ ቡቤ እስቲ ቡቤ በሉ። ቡቤ ንፋስ ማለት ነው። እዚህ ጋር የተማርናቸው 5 ናቸው። ሮባ ምንድነው? ዝናብ፣ ዱሜሳ ዳመና፣ ሆአ ሙቅ፣ ቆራ ቀዝቃዛ፣ ቡቤ ንፋስ። አሁን ሆአ የሚለው እዚህ ጋር ሙቅ ነው፣ እንደዛ ነው የሚባለው። የሚሞቅ ነገር ሞቃት ነው የሚባለው። ሙቅ ብቻ እንደዛ ነው። ሙቅ ብየዋለሁ እኔ እዚህ ጋር። እሺ ለማንኛውም ኦኬ። የሚቀጥለው ደግሞ ሆጂ ማለት ስራ ማለት ነው። ሆጂ ማለት ስራ። ሁጂም ይላሉ አንዳንድ ሰዎች፣ ግን ሆጂ ትክክለኛ ቃሉ ሆጂ ነው። ስራ። ሆጂ ቀብዳ ብሎ ቢጠይቃችሁ አንድ ሰው ቀብዳ ማለት አለህ ነው። ስራ አለ ማለት ነው። ሆጂ ቀብዳ ስራ አለ ብሎ ነው ማለት ነው ጠይቀ። ሌላው ካሌ ትናንት ካላችሁ ደግሞ ያው እዚህ ጋር ትንሽዬ የቃል እንትን የድምጽ ለውጥ ካመጣችሁ ይቀየራል ማለት ነው። ካሌ ካላችሁ ምንድነው? ኩላሊት ይሆናል ማለት ነው። ግን ካሌ ካላችሁ ትናንት ማለት ነው። ወይንም ካሌ አሁን የተለያየ ቦታ ይሄ ይለያያል። ካሌሳ ብዙ ቦታ ካሌሳ ይባላል። ካሌም ይባላል ደግሞ እኛ አካባቢ አሁን ካሌ ነው የምንለው። ካሌስ ብዙም ካሌሳ ብለን አንጠቀምም። ፎርማሉ ግን ያው ካሌሳ የሚለው ነው። እዚህ ጋር ግን እሱን አልጻፍኩላችሁም። ካሌሳ ማለት ትናንት ማለት ነው። ካሌሳ ትናንት ማለት ነው። ሌላው ኬሳ ማለት ውስጥ። ኬሳ ካልን ውስጥ። ኬሳ ሴኒ ብንል አሁን ሴኒ ማለት ግባ ነው። ውስጥ ግባ አልን ማለት ነው። ኬሳ ሴኒ ውስጥ ግባ። ውስጥ ግባ። አለ ማለት ደግሞ ውጪ። ብዬ አላ ሲባል ሰምታችሁ አታውቁም? ለምሳሌ ብዬ አላ ውጭ ሀገር ማለት ነው። ኬሳ ውስጥ፣ አላ ደግሞ ውጭ። ቤኩምስ እውቀት። ቤኩምሳ ምንድነው? እውቀት ማለት ነው። ቤኩምሳ ማለት እውቀት ማለት ነው። ሌላው ቆአና ጥናት
ቆአና ጥናት ቆአና ጥናት ማለት ነው። ሌላው ቆረና ደግሞ ምርምር ቆረና ምርምር ማለት ነው። እዚህ ጋር ይለያያል። ቆአናና ቆረና ይለያያል ማለት ነው። ጥናትና ምርምር ምን እንላለን ማለት ነው? ቆረና ምርምር፣ ቆአና ጥናት። ሌላው ደግሞ ቤካ ማለት አዋቂ። ቤካ ማለት አዋቂ። ቤካ አዋቂ። በረታ ማለት ደግሞ ምንድነው? ተማሪ። በረታ ተማሪ። ብዙዎቻችሁ ይሄንን ታውቃላችሁ። አሁን እናንተ የኔ ተማሪ ናችሁ። ማእሲም በረታ ከየልኩ በረቶ ተከየ ተማሪዎች የኔ ተማሪዎች ናችሁ ማለት ነው። በረታ ተማሪ ማለት ነው። ማንኛውም የሆነ ነገር የሚለምድ ሰው የሆነ ነገር የሚማር ሰው በረታ እንላለን። በርሲሳ ደግሞ አስተማሪ ማለት ነው። በርሲሳ ማለት አስተማሪ ማለት ነው። በርሲሳ አስተማሪ። ይሄው ነው ማለት ነው። ቪዲዮአችን እንደተጠቀማችሁበት ተስፋ አረጋለሁ። ቪዲዮውን ላይክ፣ ሼር ማድረጋችሁን እንዳረሱ፣ ሰብስክራይብ አርጉና ደወል ምልክቱን በመጫን ኦል የሚለው ላይ አርጉ ማለት ነው። ሰብስክራይብ ብቻ ማድረጋችሁ ዋጋ አይኖረውም አንዳንዴ ማለት ነው። ለምን ሰብስክራይብ አርግታችሁ ቪዲዮ ላይ ደርሳችሁ ይችላል። ስለዚህ የደወል ምልክት ተጭናችሁ ኦል የሚለው ላይ ካረጋችሁ የኔ ቪዲዮ ይደርሳችኋል። አፋን ኦሮሞን በትክክል መማር የምትፈልጉ ከሆነ ማለት ነው። ይሄው ነው። በያላችሁበት ደህና ሰላም ጤና ሁኑ። በጣም ነው የምወዳችሁ። ቻው